ፊና ላይ የተቀመጡ መቀመጫ ላይ የተቀመጡ መሻይኾችም ይሁኑ ዑለማዎችም ይሁኑ አላህ Subhanahu Wa Ta'ala ኸይር ስራቸውን ይውደድላቸው ለሙስሊም አንድነት ካልሰሩ የሙስሊምን መለያየት ይሄ የኔ ነው ይሄ ከሌ ነው ይሄ ከሌ ነው ያለው የሚከፋፍል ከሆነ ወንበር ላይ ሊቀመጡ አይገባም ምክንያቱም ለሰላም ለአገር ሰላም ለመስጊድ ሰላም ጠንቅ ስለሚሆኑ ጠንቅ ይሄን በጣም ማወቅ ይገባል የሀገር መንግስት ሊያቀ ይገባል ሙስሊሙም ህብረተሰብ ሊያቀ ይገባል እኛ ምን ፈልገው ሙስሊሙን ሰላም የሚሰጥ የሙስሊሙን መብት የሚያስከብር የሙስሊም ችግሮች ተወጥተው በተነገሩ ቁጥር ያንን ጉዳይ ሄዶ የሚያስፈጽም ከሁሉም ዕውቀት ያላቸው ሰዎች ከያንዳንዱ ነገር ዕውቀት ያላቸው ሰዎች ናቸው ኃላፊነት ላይ ሊቀመጡ የሚገባው ይሄን በጣም ልታሰምሩበት ይገባል እንጂ አንዱ የኔ ብቻ እንትኖች ናቸው ጀማዓዎች ናቸው ኸይሮኞች እነዚህ ጀማዓ ምንም አይጠቅሙም ይሄ ደግሞ የኔ ጀማዓዎች ብቻ ኸይሮኞች ናቸው እነዚህ አይጠቅሙም እያለ ሙስሊምን እየገፈተረ ኢትዮጵያ ላይ ከሌላ እምነት ተከታዮች ጋር ተከባብሮ ይኖራል ማለት የማይመስል ነገር ነው ማንንም አትሸውዱ የለም الحق عند حقነቱ ነው አላሁ ረቡል ዒዛ ለኡማው የሚጠቅመውን የሙስሊሙ እንባ የሙስሊሙ ለቅሶ የሚያብሰውን ለሐቅ የሚቆመውን ኸይረኛውን በራህመቱ በእዝነቱ ለሌላ እምነት ተከታዮች መልካምን የሚያረጋው ለምን መልካም አርጉ ስንባል ኩስልምና ሲያዘን ለሙስሊም ብቻ ነው አላለም Subhanahu Wa Ta'ala የፈጠረው ሰማይ በምድር ያለውን የፈጠረው ማን ነው መሊኩል ሙልክ እሱ ነው አላህ Subhanahu Wa Ta'ala ለሌላ እምነት ተከታዮች መልካም እንድናረግና በመልካም እንድንጠራቸውና ሐቅን እንድናሳያቸው ነው ጀለ ጀላሉሁ ያዘዘን Subhanahu Wa Ta'ala ይሄ በጣም ሊሰመርበት ስለሚገባ ማለት ነው እስልምና የጎረቤትን ሐቅ ሲል ረሱል አለይሂ ሰላቱ ሰላም ይወርሰኛል ብዬ እስከምፈራ ድረስ ያሉት ጎረቤቱ ሙስሊም ብቻ ሲሆን ነው እንዴ አይሁዳዩ ፕሮቴስታንቱ ምን ይሆናል ሐቅ በዚህ ሰዓት ላይ ደግሞ እየሆነ ያለው ነገር ሁላችሁም ታውቁታላችሁ ስለዚህ እዚህ ላይ በጣም ሊሰመርበት ይገባል በጣም ሊሰመርበት ኢንሻአላሁ ተዓላ በኋላ ወይ ከዙሁር በኋላ ገባና ከዙሁር በኋላ ይሻላል አሁንም ኢትዮጵያ ስለሆንኩኝ አንድ አይነት ሰዓት ነው ከዙሁር በኋላ ይሻላል ወይስ ከመግሪብ በኋላ እናንተ የሚመቻችሁን ሰዓት ነገሩኝ በዚህ ጉዳይ ላይ ገባለሁ እናገራለሁ በሰፊ ልጆች እየተጫወቱ ስለሆነ አሁን ወደ ልጆች ደህና ነኝ አልহামዱሊላህ ረብል ዓለሚን ለሁል ሐምዱ ወሽኩር Subhanahu Wa Ta'ala የሚያኖረው እሱ የሰማይ የምድር ባለቤት ጀለ ሻእኑሁ Subhanahu Wa Ta'ala እሺ መግሪብ በኋላ አይ አፍተር መግሪብ ናይማይ እሺ ማን ነው መምረጥ ባንቺ ንግግር ያደረግሽው እኮ ማናው አንቺ ባደብ ፈገግ በሉ አሉ የኛ ነብዩ አለይሂ ሰላቱ ሰላም ፈገግታ ሱና ነው አሉ ዝም ብላችሁ ስታስቡት ለምን ሱና ነው እንዳሉ ታውቃላችሁ ለአማኞች ሙእሚኖች ፈገግ ሲሉ ደስ ይላቸዋል እና ሰደቃ ነው አሉ ደግሞ ፈገግ ሲሉ ደግሞ አንዳንዶች ደግሞ አርሚሉ እና ፈገግ በሉ ፈገግታ ሱና ነው አሉ የኛ ነብዩ አለይሂ ሰላቱ ሰላም صلوات ربي وسلام عليه بأمي وأبي فداك له الحمد والشكر اسلمنا نستنجد وقولوا للناس حسنا قالوا يا نبي عليه الصلاة والسلام الله رب العزة باورد الله قال لسو لجوج ملكا من تناقروا قالوا ملكا من ناقر زم አፋችሁን ዝግት አርጉኝ እና ይኸውላችሁ ያ ጀማዓት الخير እና በየቂን ደሞ ማለት ነው አሁን ምን ሰጣቸው ሩዝ ፓስታ የተዘጋጀላቸው አሉና እነሱንም ደሞ በመናረግበት ሰዓት ላይ በላይ ገባለው አሁንም ለየቂን መርዳት የምትፈልጉ ለየቂን ማረግ የምትፈልጉ እህቶች ወንድሞች ይኸውላችሁ አንዱ አደብ የሌለው ሰው ነው ያለው አደባችሁን ሰው ሊያስታችሁ ከፈለገ ማለት ነው ምን አሉ ዝም በሉ ወይ ደሞ ጥላችሁ ቦታውን ልቀቁ ነው የተባለ ለቀው ማይሄዱ ከሆነ ደሞ እናንተ ለቀው እንዲሄዱ ታረጋለች እና ይኸውላችሁ ፕሮግራም አለኝ ዛሬ በኢድር ረብል ዓለሚን እስማኤል የኔ ወንድም ዱዓ ደርሷቸዋል አላህ በሚያቀው Subhanahu Wa Ta'ala መቼም ፎሎወር ማለት እኮ ቀላል ነገር አይደለም አይደለ አላሁ ረቡል ዒዛ ዘንድ ወይ እንመነዳበታለን ወይ ደሞ እንጠየቅበታለን ይሄው ነው ፎሎወር ማለት ፎሎ የሚያረጋችሁትን አላህ Subhanahu Wa Ta'ala ይቀበለኝ በረህመቱ በእዝነቱ እናንተ
ብዬም ዱዓ አድርጌላችኋለሁ እዛ ቤቱላህን እንደዚህ حجر الأسود እንደሞ الله سبحانه وتعالى ገጠመኝ ያሁል ሐምዱ ሽኩር ጌታ سبحانه وتعالى እንደዚህ ጄ ነው ያረኩላችሁ ዱንያ ብቻ አይደለም ዛሬ እዚህ ጋር እንጠራራለን በخير እንነጋገራለን ትልቁ ስጦታ ያለው አላህ በረህመቱ በእዝነቱ በቸርነቱ አይ ይሄንን ወቁ ዱዓ ስታረጉ المسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات እንዳትረሱ እሺ ለራሳችሁ ዱዓ ስታረጉ ለሙስሊሞች በሙሉ ለሙእሚኖች እንዲ ነው ከታዘዝ ነው እነዚህ ሙስሊም ይላሉ ነው ከት እንዳመጡት ንግግሩን ራሱ አላህ ይጠብቃል ዱዓ ስታረጉ በሙስሊሞች በሙሉ ዓለም ላይ ባሉት በሙሉ አጅር ታገኛላችሁ ሙስሊሚን والمسلمات المؤمنين والمؤمنات الأحياء በህይወት ያሉትን والأموات የሞቱትን ዱዓ ስናረግ ማለት እንደዛ ነው የታዘዝነው እና ፎሎወሮቼ በሙሉ እንደውም ቪዲዮ ሰራላችኋለሁ የምር ቪዲዮ ሰራላችሁ ለያንዳንዳችሁ ለፎሎወሮቼ አላህዬ የኔ ጌታ سبحانك وتعالى አንተ ዘንድ ምንጠቃቀም በخير ነገር ፍርደውስ العالان መስጣቸውን አርገን ብዬ ቤቱላህን እንደዚህ ይጅ ነው ዳርኩ አላህዬ ይቀበለኝ سبحانه وتعالى የማይነገር ደግሞ ብዙ ዱዓ ያረኩላችኋለሁ ሁሉም የማይነገር አንዳንዱ ይነገራል አንዳንዱ አይነገር እንደዛ ነው እሺ እና ድሬዳዋ ላይ የሆነ ፕሮግራም አለ እዛ አቡ መሐመድ በተኒ በር ማሊ ድሬዳዋ ላይ አንድ ፕሮግራም አለ ፕሮግራሙ ላይ እጠራችኋለሁ አዲስ አበባም የሆነ ፕሮግራም አለ የሚዘጋጅ ተብሏል እሱ የሚዘጋጅ ከሆነ ጥሪ ያቀርብላችኋለሁ بإذن رب العالمين አሉ አቡ መሐመድ ጠፍቼ ነበር አይው አረንዱ ፌበር ከዚህ በኋላ እንጨቀጠላለን يوربي جي ولا تقولن يوربي جي مالتكم إن شاء الله تعالى مالنا ولا تقولن اندات لشيء لعندم نجر إني فاعل ذلك غدا أني هن نجر صار له نجا إلا أن يشاء الله سبحانه وتعالى كفكروا بستكر كشاو بستكر ساتل منهم نجر قال نداقبه تبع لزانو يوربي جي الله قال منه سبحانه وتعالى أيه إيش أو الحمد لله رب العالمين ጥሩ ጊዜ ያሳለፍኩ ይላሁ الحمد الشكر يتقبل مننا صالح الاعمال كሁላችንም እንደ አላህዬ በረህመቱ በእዝነቱ እዛ ሄጄ ተሰማኝን ያቃለኝ ጌታ በዚች ቀልቤ ለእናንተ እዚህ ውስጥ ላላችሁ በሙሉ እንደው ያአላህን Subhanahu Wa Ta'ala በየት ማየት የምትፈልጉ ረሱልን አለይሂ ሰላቱ ወሰለም መዘየር የምትፈልጉ ቀልባችሁ ላይ የዛ ጉጉት ያላችሁ በሙሉ በረህመቱ በእዝነቱ በቸርነቱ በዚህ ሰዓት የሚሰማን ጌታችን Subhanahu Wa Ta'ala ከዛች ከጠብታ የፈጠረን በረህመቱ ይጥራችሁ አሳክቶላችሁ የምትሄዱ አላህ Subhanahu Wa Ta'ala ያርግላችሁ ሄዳችሁም ደግሞ እሱ ሱብሃነል ኻሊቅ የሚወደውን አይነት ዒባዳ አርጋችሁ ተደስታችሁ አላህም Subhanahu Wa Ta'ala ተደስቶባችሁ የምትመለሱ አላህ Subhanahu Wa Ta'ala ያርጋችሁ اللهم صل وسلم على سيدنا محمد وعلى ال سيدنا محمد መሄዱ ብቻ አይደለም እዛ ሄዶ እኮ የሚደረገ ዒባዳ ከዛስ አላሁ ረቡል ዒዛ የሚወደሰትባችኋሉ ረዲየላሁ ዐንሁም ወረዱ ዐንሁ ሲል እኮ ሰሃቢዎቹን በአላሁ ረቡል ዒዛ ወደሱ የተጠጉ ሰዎች የዛ እድል የሚገጥማቸው አሉ እኮ يجعلنا منهم برحمته بإذنته هي እኔ አሁን ልውጣ አቡ መሐመድ ምን አሉኝ ልወጣ ስለሆነ ነው አዎ አዲስ አበባ ነው ያለሁት ኛው ስንት ነው ሚድናይት ነው 3 after maghrib we say after maghrib okay አቡ መሐመድ መግባት ፈልገዋል ስለ እንትን እናወራለን ብዬ አቡ መሐመድ ሰይኑ ፌተን ይናሂም እንዴ ጎት 3 ሰዓት እኮ ፈጅር እኮ ነኛ ጋር 3 ሰዓት 15 ደቂቃ 3:15 በረለም እኮ እንደዛ ነው ያልኩት ፈጅር እኮ ነው ካናዳ እያልኩ ነበር we miss you والله I'm happy for you that you wallahi I'm very happy ነብያችን ሰለላሁ ዐለይሂ ወሰለም የዛር ሺው مكة يشيو الله so happy والله ما شاء الله تبارك الله الله انت ازاي يقوم شيون محمد أمة نبي محمد جميعا الله يسقوماتشو والله امين يا رب يعني هدوتم بمر يا رب بزيتش ساعات كرامة والله انه إن ياسر مسك زي حج ادرقنا يا رب
يا رب بحق هذه الساعة إن شاء الله وددنا من نارقش والله بتام دسبلونيال داسايش منور لك اللي نال عندنا نقولش إنيجن بتام كان يشالله وي الحمد لله الحمد لله وددش الله يساكش إن شاء الله تعالى ستمتي إنجدي ينانم نجمر والن يقين الله يكونون استننا خير كم سرو خير من ناقر والله يدرقن الناس عباد شمه يدق لجنش والله إني زير كواتش بتام دسالي والله ما شاء الله الناس مولي ما شاء الله والله الله كما تفوي تبكش ودو ندش أني طلوب مهيري بتام تنادر كوي قرني إندو أوغست متعلو لالو اندقنا كالش نقرانيا لن كالش إن شاء الله تعالى كتمرت بين جمرة إن شاء الله إنكم دسالش إنكم النسوم آياتاتشون أيو الحمد لله رب العالمين بهوتي يالو ودو ندش مكانيان يازلش بيشبت بوتا والله إنجتونم زافونم نتشون بلا نشاركو نتشون عباد نتش لبسون عباد طور لبستشون النات هيدشا وأقرأشوا على اللي كلهم لبسوت عبادوش نتشون لبسوت على الله يوفقش برشين كدي سلايوش نتكمتكون بتعمل سبيال بلونيال دي كانتهم كانت تريج أبو والله سلايوش الحمد لله على كل حال سلام بالله لهلم إن شاء الله تعالى قدي درين أيشات درين دي صوت ودالج عفرو مودشال دنقاهم ودشال أيورو مودشال وكان سوكرتو